ሰላም የተከበራችሁ የኤርትራ ኮሚኒቲ ሚዲያ ተከታታዮች ለዛሬ ያልናቸው መሰናዶዎች እናቀርባለን። አርእስተ ዜና
ዜና ዲፕሎማሲ ጁባ የኤርትራ ኮሚኒቲ ስብሰባ የማራቶን አሸናፊ ኤርትራዊ ሚያዝያ 13 2002 በታሪክ እይታ የአልጀርስ ስምምነት ሲታወስ ዜና በዝርዝር ዜና ዲፕሎማሲ የሀገር ኤርትራ አምባሳደር በደቡብ ሱዳን አምባሳደር ዮሐንስ ተክለ ሚካኤል አዲስ ከተሾሙት የደቡብ ሱዳን የውጭ ጉዳይ እና የዓለም አቀፍ ግንኙነት ሚኒስተር ማንዳይ ሳሚያ ኩምባ ሚያዝያ 12 2025 ኦፊሴላዊ ግንኙነት አደረጉ። ሚኒስተር ማንዳይ በዚህ ግንኙነት ረጅም ጊዜ ያስቆጠረውን የኤርትራና የደቡብ ሱዳን ታሪካዊና የወንድማማችነት ግንኙነትና ያላቸውን አድናቆት በማረጋገጥ ከዚህ በበለጠ እንዲጠናከር እንደሚሰሩ አረጋግጠዋል። የኤርትራን ሕዝብና መንግስት ድጋፍ እንዳይለያቸው ተማጽነዋል። አምባሳደር ዮሐንስ በበኩላቸው ለሁለቱም እህት ሀገሮች ጠቃሚ በሆኑ የሁለትዮሽ ዝምድና ለማጠናከር እንደሚሰሩ አረጋግጠውላቸዋል። የኤርትራ ኮሚኒቲ በደቡብ ሱዳን ጁባ የኤርትራ ኮሚኒቲ የህዝብ ተወካዮች ስብሰባ አደረገ። የኮሚኒቲው ሊቀመንበር የሆኑት አቶ ተክለአብ በረከተአብ የመሩት ስብሰባ ሲሆን በኮሚኒቲው የተካሄደው ስራዎችን የሚመለከት የ3 ወር ሪፖርት ያቀረቡ ሲሆን ከስብሰባው ተሳታፊዎች የቀረቡ ጥያቄዎችን በመመለስ አስተያየቶቻቸውን ተቀብለዋል። የስብሰባ ተሳታፊዎች በህዝብ ጉዳዮች አፈታታቸው ላይ ጥልቅ የሆነ ውይይት ያደረጉ ሲሆን ማህበረሰቡን ለማገልገል የበለጠ መስራት እንዳለባቸው በመግለጽ በተጨማሪም የነጻነት በዓላችን በድምቀት ለማክበር ከወዲሁ ዝግጅታቸውን እንዲያጠናክሩ ተስማምተዋል። የማራቶን አሸናፊ ኤርትራዊ ሚያዝያ 13 2025 በአውሮፓ ሀገረ ፖላንድ በተካሄደ የግማሽ ማራቶን የሩጫ ውድድር ኤርትራዊው አትሌት ዑቅበ ክብሮም በ1 ሰዓት ከ2 ደቂቃ በ23 ሰከንድ በማጠናቀቅ በሚደነቅ ሁኔታ አንደኛ ደረጃ በመውጣት ውድድሩን በአሸናፊነት አጠናቀዋል። ሚያዝያ 13 በታሪክ እይታ ሚያዝያ 13 2002 የዛሬ 23 ዓመት የኢትዮ ኤርትራ የድንበር ኮሚሽን በአልጀርሱ ስምምነት መሰረት የመጨረሻና ቀያጅ ፋይናል ኤንድ ባይንዲንግ ብይን ፍርድ የተሰጠበት በኤርትራ ልዩና የማይረሳ ታሪካዊ ዕለት ነው። በተባበሩት መንግስታት የጸጥታው ምክር ቤት የኢትዮ ኤርትራ ድንበር ኮሚሽን EEBC Decision regarding the limitation of the border between Eritrea and Ethiopia የመጨረሻና ቀያጅ ውሳኔ ወይ ብይን የሰጠበት ቀን ነው። እስካሁን ድረስ የኢትዮጵያ ስርዓቶች በፊት ኢህአዴግ አሁን ደግሞ ብልጽግና ሁከት በሚዘሩ ጌቶቻቸው በዋናነት የአሜሪካ ስርዓቶች ብይኑን አንቀው በመያዝ መሬት ላይ እንዳይተገበር የሌለ ምክንያት ሲፈጥሩ ቆይተዋል። በዚህ ምክንያት ህዝባችን ተፈናቅሎ መሬታችን ተይዞ የልማትና ግንባታ ስራዎቻችን ተሰናክሎ ቆይቷል። የኤርትራ መንግስት ከሐቀኛ መስመሩ ሳይወጣ እነሱ ባጠመዱት ወጥመድ ሳይገባ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኃላፊነቱን እንዲያነሳ የዓለም አቀፍ ህግ እንዲተገበር በቀጣይ ስሞታውን ሲያሰማ ቆይቷል። ይሁን እንጂ ፍትህ በልመና ሊረጋገጥ እንደማይችል የተረዳውና ስትራቴጂካዊ ስልታዊ የዓለምን ፖለቲካ ጠንቅቆ የሚያውቀው የኤርትራ መንግስት በተመቸ ጊዜና ቦታ የአልጀርሱ ስምምነት ሳይሸራረፍ በወራሪዎች ተይዞ የነበረውን ግዛት ሙሉ በሙሉ በሉዓላዊ ግዛታችን ውስጥ እንዲጠቃለልና ተፈናቅሎ የነበረውን ህዝባችን ወደ ቀየው እንዲመለስ በማድረግ ድንበሩን በካርታና በመሬት በደምና አጥንት ልጆቹ በማረጋገጥ የኛን አንሰጥም የሌሎችን አንፈልግም በማለት የድንበር ጉዳይ በመዝጋት አዲስ የልማትና ግንባታ ምዕራፍ ውስጥ ይገኛል። ስለዚህ ሚያዝያ 13 2002 ሌሎች በሚያዝያ ወር የተፈጸሙ ድሎች ጋር በመደመር ከኤርትራ ታሪክ ልዩ ዕለት ሆና በወርቃዊ ቀለም ተመዝግባለች። በየዓመቱ በክብር በመጪው ትውልዶች ስትዘከር ትኖራለች። እቲ ኣብ ዝቐረበ እዋን ዝተኸስተ ቅልውላው ዶባት ምስ ኢትዮጵያ ዓብሊኽዎ እኳ እንተሃለወ በዚ ጊዜያውን በናንን ተርእዮ ከይተሻቐልና ቀልብናን ጻዕርናን ኣብቲ ሒዝናዮ ዘለና ናይ ልምዓት ማእዝንን ወፈራን ጥራይ ከድህብ ደጊመ ከዘኻኽር ፈቱ
ناتنا عين هبين ناين داماتنا خا عين دل فتحن حقن بحيلن بشفتن سلازي الرقاقصة أب قداي دوبات يخون كالي نلولاونتنان هلاوينان كبرتنان زتنكف قدايات منتقنة بعقلن تعقستن سلاماون حقاون في التحد كم من داي أي كنسلكننا بجهران فخران تسنابدنا تنبركيخنا تسعرنا انفلتنا زفكرون زتجاهرون ونسلازرانان سلازربربنا لون كاب قانقوا مهدادن حيلن وسينا بعقلن للزبن كيتحللنا نسرعنا حقن فتحن من ربحات حزبتات إرتران إثيوبيان كم زعوتان زبالتان ذات أمامن سلام كسفن كم زخونا خاء أي تراترن سماعتنا بمبصعنا نحضرهم يدبسوا عوض نحفاش صابر خنسان تقوز حيكوينو باريبون ساعتين شفا صابر خنسان تقوز حيكوينو باريبون ساعتين لملم شفا كي كوسكوس كازي تسسن كي حل خازي تقسم كابونة وقت دستالع لي بقول عليه وتلعلي فتور كابونا زوجي حاجة ناس نتنزل لله على اللبن على اللبن كابل بلا ناس نتنزل لله على اللبن على اللبن كابل بلا مريت كله من أقول قول الربع كله ما يزعد جينا كله زكلاته حدا هزبي حدا لبي حدا زعري حدا عاسبي نعبتنا نفوك بي زعد عد كبري عد سنين عد فقري زعد مدري زعد عد خبري عد سنين عد فقري نزل عد صابر خنسان يغوص حيكوينو باريبون
ክቡራን የኤርትራ ኮሚኒቲ ሚዲያ ቤተሰቦች ለዛሬ ያልናቸው መሰናዶዎች ይመስሉ ነበር። በሚቀጥለው ፕሮግራም እስከምንገናኝ በደህና ቆዩ።